በግል ገቢው ፕሮጀክቶችን እስከ መገንባት የደረሱበት ነው ወይስ ምንድነው የሚያነሳሳው ይህን ተግባር ለመፈጸም? ያው የግል ገቢ የሚባለው ነገር ህልም ነው፣ ራዕይ ነው። ወደዚህ ቦታ ያመጣኝ ማገልገል ነው፣ መለወጥ ነው። ብዙ አመት አቅጄ አስቤ ሰርቼ ያመጣሁት ነገር ነው። ድንገት የወደቀብኝ ነገር አይደለም። ለዘመናት መሆን አለብኝ ብዬ አስቤ ተዘጋጅቼ ነው የሆንኩት። ተዘጋጅቼ የሚሆንኩት ተጨባጭ ውጤት ለማምጣት ነው እና በዚህ የሚገኝ ማንኛውም ኦፖርቹኒቲ ካለ ማንኛውም እድል ካለ ጊዜም ገንዘብም ጉልበትም ማንኛውም ነገር መዋል ያለበት ኢትዮጵያን ለመቀየር ለማበልጸግ መሆን አለበት። ለምሳሌ መጽሐፍ ነው የገቢ ምንጭና መጽሐፎች በኢትዮጵያ ታሪክ ከፍተኛ ሽያጭ ካስገኙ መጽሐፎች አንዱ የኔ መጽሐፍ ነው። ነገር ግን ጠቅላይ ሚኒስትር ባልሆን ያ መጽሐፍ በዚያ ልክ ይሸጣል ወይ? በዚያ ልክ አንባቢ ያገኛል? ስለጻፍኩ ብቻ ነው ወይስ መጽሐፌና ያለሁበት ቦታ ነው ተደምረው ያንን ገንዘብ ያመጡት ብሎ ማሰብ ያስፈልጋል። ያ ገንዘብ 100% የኔ አይደለም። 100% የኔ አይደለም። ሐሳቡ ሰው ጋር ደርሷል። በገንዘቡ ለድሃ ቤት ተሰርቷል። በገንዘቡ ትምህርት ቤት ተገንብቷል። ለገንዘቡ በጣም ብዙ ሰዎች ከችግር ተገላግለዋል። እኔ አንድም ብር ከዚያ የመጠቀም ፍላጎቱም የለኝም፣ ወደፊትም አይደረግም። በቅርቡም የሚወጣ መጽሐፍ አለኝ እየጨረስኩ ነው ያለሁት። እሱም በተለመደው መንገድ ተሽጦ ሐሳብ ለሚገበዩ ሰዎች፣ ገንዘቡ ደግሞ ለልማት ነው የሚውለው።